ዋናውና ዜናም የቦንጋ ከተማ ምክር ቤት ቋሚ ኮሚቴ የ2017 ዓመተ ምህረት አጠቃላይ ስራ አፈጻጸም ዙሪያ የግምገማ መድረክ አካሄደም። ወጣቶች በአመለካከት ዕውቀትና ክህሎት የታነጹ ዜጋ እንዲሆኑ በትኩረት መሰራት እንደሚገባም ተገለጸ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ከክፋት ቴሌቪዥን የሰዓቱን ዜና ዋና ዋናዎቹ በማስቀደም ነው ጀምረናል። ዜናዎቹን እየመራው ፍጹም ተሾመ እስከ መጨረሻው አብሬያችሁ ቆያለሁ። አሁን በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። ወጣቶች በአመለካከት በእውቀትና ክህሎት የታነጸ ዜጋ እንዲሆኑ በትኩረት መሰራት እንደሚገባ ተገለጸ። የከፋ ዞን ብልጽግና ፓርቲ የወጣቶች ክንፍ ጽሕፈት ቤት የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ዙሪያ ተወያይቷል። ክንፉ ባለፈው በጀት ዓመት በሁሉም ዘርፎች አበረታች ውጤት ማስመዝገብ መቻሉ የተገለጸ ሲሆን በቀጣይም ይህ ተግባር ተጠናክሮ መቀጠል እንዳለበትም በውይይቱ ተመላክቷል። ዝርዝሩ የባልደረባችን ሳሙኤል ቆጭቶ ነው። ክፍሌ ዓለሙ እንደሚከተለው ያቀርቧል። 2017 ዓመት በርካታ ስራዎችን ለመስራት ብለን አቅደን ወደ ስራ ገብተናል። በዋናነት አደረጃጀት የማጠናከር ጉዳይ ቀዳሚ እንደሆነ ተይዟል። ሲቀጥል የፖለቲካ ስራዎችን ጭምር ሰርተን የወጣቱን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በርካታ ስራዎች የተሰራበት አግባብ ነው አለው። ከአደረጃጀት ስንነሳ እንደ ዞናችን ወደ 406 ህብረት አለ። ወደ 1544 ህብረትና ወደ 40 ሺህ የሚጠጋ የኪንፎ አባላት ምናምን ይዘን በኪንፎ አባላት ግንባር ቀደምትነት ሌሎች ወጣቶችን አሳትፈን የፖለቲካ የማህበራዊና የኢኮኖሚ ስራዎችን ለመስራት ምናምን ወደ ስራ ገብተናል። በ2017 መነሻ በአመቱ ውስጥ የተከናወኑ ተግባራት እንደ ፓርቲ መረጃዎችን የማጠናከር ስራ ነው የተሰራው። ፓርቲ አጠቃላይ የወጣቶች ክንፍ ከሙራን ጀምሮ እስከ ታች ቀበሌ ያሉ ወጣቶች የማድረስ ስራ የተሰራበት ስራ የተሻለ እንደሆነ የገመገምንበት ነገር አለ። እንደዛውም የአባላት ማፍራት ስራም እንደ ዞንም የተሻሉ ስራዎች አሉ። በተለይ ወጣቶች ተደራጅተው መብታቸውን፣ ደህንነታቸውና በፖለቲካም በኢኮኖሚም በማህበራዊም ተጠቃሚነታቸውን የማረጋገጥ ስራ የተሰራበት የተሻለ ውጤት ያስመዘገብንበት ነገር አለ። ወጣቶች ክንፍ በ2017 የተፈጸሙ የእቅድ አፈጻጸም ግምገማና የ2018 እቅድ ላይ ነው እየተወያየን ያለነውና ስለዚህ በ2017 ወጣቶች ኢኮኖሚ በማህበራዊ ፖለቲካዊ ተጠቃሚና ተሳታፊ እንዲሆኑ ዘርፈ ብዙ ስራዎች ሲሰሩ ቆይተዋልና እንደ ወረዳችንም ወጣቶች በዚህ ዘርፍ በሁሉም ዘርፍ ተጠቃሚ እንዲሆኑ እየሰራ ነው የቆየ ነው። ቀጣይ 2018 ዓመት ላይ የትኩረት አቅጣጫ ተብሎ ከተያዙ ጉዳዮች አንዱ አደረጃጀት የማጠናከር ጉዳይ ነው። ምክንያቱም አደረጃጀቱን ካጠናከርን የወጣቱን ሁለንተናዊ ተጠቃሚነት ማረጋገጥ አለብን። ይህንን ለመስራት አመራሩ ዛሬ ያሳተፍነው አመራሮች 17ቱ መዋቅር የኪንፎ ጽሕፈት ቤት አመራሮችን አሳትፈናል። ዝግጅት ምዕራፍ ላይ በደንብ መግባባት ለመፍጠር ከዛ ውጪ የዞን ማዕከል ፓብሊክ ሰርቫንት የህብረት አመራሮችን አሳትፈናል። የዞኑ ወጣቶች ክንፍ አስተባባሪ ኮሚቴዎችን በሙሉ ምናምን አሳትፈን ዋና የትኩረት መስኮች ላይ በደንብ መግባባት ምናምን ፈጥረናል። ቀጣይ ደግሞ የ18 ላይ እንደ ክፍተት ያየናቸው ስራዎችን ለመስራት አቅደን ከወረዳ ከሁሉም መዋቅር ከ17ቱ መዋቅር በመጡ ወረዳ የወጣቶች ሊግ ጽሕፈት ቤት ኃላፊዎች ጋር አብረን ውይይት ላይ ነው ያለ ነው። ስለዚህ ቀጣይ ጉለቶች ለየንባቸው ጉለቶች ላይ ትኩረት አድርገን ለመስራት ዝግጅት ላይ እቅድ ያጸደቅን ውይይት ላይ ያለን መሆኑን 2018ም በሁሉም ዘርፍ እቅዶች ተይዟል። በአደረጃጀት ዘርፍም በዚህ አመት ላይ የነበረን መዋጮ አሰባሰብን በሚመለከት ከ43 ሺህ በላይ ነው መሰብሰብ የቻልነውና ቀጣይ ላይ ደግሞ በ2018 አሳድገን እቅዳችን አሻሽለን ከ53 ሺህ በላይ አባላቶች ማለት መዋጮን እንሰበስባለን በሚለው እቅድ ይዘናል። በአደረጃጀት ዘርፍም ያለነው አደረጃጀቶች በአሰራር መመሪያ መሰረት እንደገና መልሰን የምናደራጃቸው ይኖራሉ። በተለይ የወጣቶች ስብዕና ግንባታ ላይ በደንብ መስራት መቻል አለብን።
ስራ እድል ከመፍጠራችን በፊት የአመለካከቱ የተስተካከለ መሆን አለበት። ነገ ወደ ስራ ምናን ገብቶ ውጤታማ ለመሆን ራሱን ያዘጋጀ ወጣት ለመፍጠር መጀመሪያ ስብዕና ግንባታ ላይ በደንብ መስራት አለብን። ስብዕና ግንባታ ላይ በደንብ መስራት ያለብን እኛ ብቻ ሳንሆን ከሌሎች ባለድርሻ አካላት ተቋማት አካም ጭምር ከኮሌጆች ጋርም ከሴቶችና ህፃናት ጋርም ተቀናጅተን ለመስራት የጀመርናቸው ነገሮች አሉ። ወጣቱም ጭምር ለስራ በጣም ፍላጎት እንዲኖረው በጣም ሰርቶ ውጤታማ እንዲሆን ወጣቱም ራሱን ማዘጋጀት አለበት። ወጣቶች በእውቀት በክህሎትና በስብዕና ቀጣይ ሀገር ተረካቢ እንዲሆኑ ያው ከወረዳ ከቀበሌ ጀምሮ ያሉ መዋቅሮቻችን በተለይ ስብዕና ግንባታ ላይ መዋቅሮቻችን እየሰሩ እንዳሉ ገመገምነው እቅድ አካል ላይ የሚያደርግነው ነገር አለ። ዋናው ስራችን እኛ ስራችን የሚሆነው የአመለካከት ቀረጻ ስራ ነው። ማለት ወንድማማችነት ኢታማችነት ስሜት እንዲኖራቸው ሀገራዊ የሆነ እይታ እንዲኖራቸው የማድረግ ነውና ስለዚህ እሱ ላይ ደግሞ እኛ በተለያየ ወቅት አጀንዳዎችን በመቅረጽ እንደ ሀገራዊ የሚመጡ አጀንዳዎች አሉ፣ እንደ ወረዳችን ደግሞ የምንቀርጻቸው አጀንዳዎች አሉ። በዚህ አጀንዳዎችን ቀርጸን የአመለካከት ቀረጻ ላይ እንሰራለን። ወጣቶች የተሻለ አመለካከት እንዲኖራቸው ሀገራዊ እይታ እንዲኖራቸው አመለካከት ቀረጻ ላይ በመስራት የወንድማማችነት ስሜት እንዲኖራቸው የማድረግ ስራ ነው የምንሰራው። የቦንጋ ከተማ አስተዳደር ምክር ቤት ቋሚ ኮሚቴ የ2017 ዓመተ ምህረት አጠቃላይ ስራ አፈጻጸም ዙሪያ የግምገማ መድረክ አካሄደም። በግምገማውም ካለፈው ዓመት የተሻለ ውጤት የተመዘገበበት መሆኑም ተገልጿል። ሰለሞን ተሰማ ያዘጋጀውን በሩክታይት ብርሃኑ እንደሚከተለው ታቀርበዋለች። የቦንጋ ከተማ ምክር ቤት ዋና አፈ ጉባኤ አቶ አጥናፉ ወልደ ጻድቅን ጨምሮ ሶስቱም የቋሚ ኮሚቴ አባላት የስራ አፈጻጸም ግምገማ ከማድረጋቸው በፊት በቦንጋ ከተማ በማህበራዊ በኢኮኖሚያዊና በአስተዳደር ዘርፍ የተከናወኑ ተግባራትን ተዘዋውሮ የጎበኙ ሲሆን የ2017 ዓመተ ምህረት አጠቃላይ የስራ እንቅስቃሴም እንደሚከተለው ተገልጿል። እንደተባለው 2017 በጀት ዓመት ያሳለፍነው እንደ ሀገርም ጥሩ ውጤት የተመዘገበበት አመት ነው። እንደኛ ከተማም በእኛው ልክ እንደ ከተማ እኛም ውጤት አስመዝግበን ማለት ከተማው ውጤት አስመዝግቦ ያለፈበትን ነው ስንገመግም የመጣ ነው። ለአብነት ኢኮኖሚ ዘርፍን ብንመለከት ከዚህ በፊት የረጅም ጊዜ ጥያቄ ሲሆን የከረመው ሳይፈቀድ የተያዘ ወይም ህገወጥ መሬት ማለት ያው ባለቤትነት ማረጋገጫ ያልነበረ ከክልል ላይ እኛው መዋቅር በወረደው አዋጅ መሰረት እኛ ጋም ተግባራዊ ተደርጎ ትልቅ ስራ የተሰራበት ዘመን ነው። ፕላን ወርዶ እያንዳንዱ ግለሰብ የያዘውን ይዞታ ህጋዊ አድርጎ ለማናቸውም አገልግሎት እንዲያውል ተደርጎ ፕላን ስምምነት የሌለባቸው ደግሞ ለነሱ ደግሞ የምትክና ሌሎች ምቹ ነገሮችም ተፈጥሮ ከዛም እጅግ በጣም ከፍተኛ ሀብት የተሰበሰበበት ያ ሀብትም ደግሞ የከተማ ፈጻሚ አካላት በዚህ አካውንት አስቀምጦ አሁን ቀጣይ ለከተማችን ችግር ሆኖ እኛም እንደ ምክር ቤት ለኛም ሲቀርብ የነበረው የማሽን እጥረትን ለመቅረፍ ትልቅ እንቅስቃሴ የተደረገበት ገምግመን ያገኘነው ነው። በዚህ ዙር አራተኛውን ሩብ ዓመት ስናይ ደግሞ ከመስክ ምልከታ ነው የጀመርነው። መስክ ላይ በጤና ዘርፍ ትኩረት አድርገን ያየነው ነገር አለ። ይሄም ብዙ ጊዜ ተሞክሮ ወቀሳ ላይ ነበረና ብዙ ሰው በጉጉት ሲጠብቆ የነበረው ከጤና መድህን ጋር ተያይዞ ያሉትን ነገሮች ነው ሞር የገመገም ነው። በቦንጋ ጤና ጣቢያ ያለውን እንቅስቃሴ ተመልክተናል። እንደ ወትሮ ዘንድሮም የተሻለ ነገር እዛ ጋር እንዳለ አይተናል። ያው እንደ ማህበራዊ ዘርፍ የስራ እድል ፈጠራው ምን ደረጃ ላይ አለ የሚለውን ነገር ለማየት በቦንጋ ከተማ ይጊቶ ቀበሌ ግዲ ላይ ያለውን የዶሮ እርባታ ቦታ ተመልክተናል። በእርግጥ ጥሩ ጅምር ነው። ይሄ የሚበረታታ ጅምር ነው። አሁን ለወጣቶች ስራ ለመፍጠር በሚደረገው ጥረት አሁን ከወቅቱ ጥያቄም አንጻር ኢኮኖሚካሊ የዶሮና እንቁላል አዋጭነትም ከማየት አንጻር ወደ 20 የሚሆኑ ሼዶች ተሰርቶ አይተናል። እዛ ውስጥ ዶሮም ገብቶ አይተናል በእያንዳንዱ ክፍል። ይሄ እንግዲህ በርካታ ወጣቶች እዛ አካባቢ ተመድቦም ለስራ እየተንቀሳቀሱ በማህበር የተደራጁ አይተናል። በቀጣይ የቦንጋን ከተማ ከማልማት ከማስዋብም ሆነ በሌሎች ጉዳዮች ላይ የከተማ ምክር ቤቱ አቅጣጫ ምን እንደሚመስል ተገልጿል። ከተማችን የክልሉ ፖለቲካና አስተዳደር መቀመጫ ከተማ ነው። የዞናችንም መቀመጫ ነው። ራሱ የኛው ከተማም ዋና ከተማችን ነውና እሱ ብቻ ሳይሆን አሁን ያለው የማደግ ተስፋ እጅግ በጣም ብዙ ስራ የሚጠይቅ ነው። ስለዚህ የምክር ቤት ሚናም የሆነው
ለከተማችን አስፈላጊ የሆኑ አዋጆችን መርምሮ ደንቦችን ማጽደቅ አዋጅ ያው ከላይ ይመጣና ወደ ስራ እንዲገባ ነው። እኛ ጋር ወደ እኛ ምክር ቤትም ጸድቆ ከላይ ጸድቆ ይመጣና በእኛም ጸድቆ ነው የሚወርደው። እኛ ጋር ደግሞ በተለያየ አሁን ቅድም ባልኩት ልክ የትራንስፖርት ታሪፍ፣ የውሃ ታሪፍ ከላይ የሚመጡ አሁን የዚህ ማዘጋጃ ቤታዊ አገልግሎት ላይ መሻሻል ያለባቸው ህጎች በተለይ በእኛ በኢኮኖሚ ዘርፍ ቋሚ ኮሚቴ አስተዳደርን የሚፈልግም የዚህ ከፊት ከዲሞክራሲ ጋር ከመልካም አስተዳደር ጋርም መሻሻልና መስተካከል ያለባቸው ደንቦች እየተቀረጹ ለህዝብ አስተያየት እየቀረቡ እየመጡ በእኛ ምክር ቤት መጽደቅም ያለባቸውን ትኩረት በመስጠት ውሳኔ በማስተላለፍ ወሳኝ የሆኑ ጉዳዮች ላይ በተለይ በኢኮኖሚ ዘርፍ ላይ በመሰረተ ልማት ላይ እየሰሩ መሰረተ ልማቶች ደግሞ ለረጅም ጊዜ አገልግሎት እንዲሰጡና ተጠቃሚነታችን እንዲያረጋግጡ ከማህበረሰቡ ያለው ሚና አሁን እኛ ጋር የሚታየው አልፎ አልፎ ልማት ብዙ ገንዘብ አወጥተን በራሳችን ነው፣ ገንዘቡም የራሳችን ነው፣ ልማትም የራሳችን ነው። አንዳንዴ በአስተሳሰብ ሌልነት ብልሽት ይገጥማቸዋል። መብራት ፖሎች፣ የተለያዩ ነገሮች ይበላሻሉ። ከዚህ ይሄንን ጠብቆ ለረጅም ጊዜ ከመገልገል ጋር ያለውን ጉዳይ ጠበቅ ያለ ደንቦችን ማጽደቅ ምክር ቤት በአጠቃላይ እንግዲህ እኛ እንደ ቋሚ ኮሚቴ የማህበራዊውን ዘርፍ ብናይም እንደ ምክር ቤት ግን አጠቃላይ የከተማውን እቅድና አፈጻጸም ነው የምንገመገመው። ከዛ አንጻር እስካሁን የሚቀርቡ እቅዶች ጥሩ ናቸው። አፈጻጸማቸውንም ስናይ ከባለፈው አመት ዘንድሮ የተሻለ ነገር አለ። ያው ሁላችንም እዛ ጋር የምንረባረበው ምንድነው የታቀዱ እቅዶች በበጀት ተደግፎ በጀቱም ሳይባክን የሰው ኃይልም ሳይባክን የታቀዱ እቅዶችም ወደ ኋላ ሳይቀሩ ተግባራዊ እንዲሆኑና የከተማው ህዝብ ባለው ማህበራዊና ኢኮኖሚያዊ ልማት ተጠቃሚ እንዲሆን ከማድረግ አንጻር እየተሰራ ያለውን ስራ መደገፍ ነው። መንግስታዊ ያልሆኑ ድርጅቶች ከመንግስት ጎን በመሆን የፍትህ ዘርፉን እየደገፉ መሆኑ የሚበረታታ ተግባር ነው ሲሉ የክልሉ ፍትህ ቢሮ ኃላፊ አቶ እሸቱ ጎዲቶ ገለጹ። ይህ የተገለጸው አቅመ ደካማ የሆኑ የህብረተሰብ ክፍሎች በነጻ የፍትህ አገልግሎት የሚያገኙበት ፕሮጀክት ማስጀመሪያ መርሃ ግብር ላይ ነው። ፕሮጀክቱ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሳውዝ ዌስት በሚባል መንግስታዊ ያልሆነ የበጎ አድራጎት ድርጅት ጋር በመተባበር የሚተገበር መሆኑም ተገልጿል። ምህረት አብራኑ ተጨማሪው ይዛለች። የኢትዮጵያ ሰብአዊ መብቶች ህብረት እንደ ሀገር በ10 ክልሎችና 2 የከተማ አስተዳደሮች ላይ በሰብአዊ መብት ዙሪያ እየሰራ መሆኑ ተጠቁሟል። ህብረቱ በሰብአዊ መብቶች መጠበቅ ላይ ከሚሰሩ 32 ድርጅቶች ጋር እየሰራ ይገኛል። ከነዚህ መካከል የሳውዝ ዌስት መንግስታዊ ያልሆነ በጎ አድራጎት ድርጅት ይገኝበታል። የድርጅቱ ዳይሬክተር አቶ አሸናፊ ወልደ ሚካኤል ስለ ፕሮጀክቱ ያሉት አለ። ይህም ፕሮጀክት እንግዲህ ከኢትዮጵያ ሰብአዊ መብቶች ህብረት ጋር ከሴሮ ጋር በመተባበር ከዛሬ 2 አመት አካባቢ ነው ፕሮጀክቱን አፕላይ ማድረግ ጀመር ነው። ከዛ በኋላ ፕሮጀክቱን ጸደቀልን። ደን ስለ ኢምፕሊሜንቴሽን ቦታ ብዙ ያሰብን ነበር። የመጀመሪያ ሀሳባችን የነበረው ወደ ምዕራብ ኦሞ ለማድረግ ነበር። በአንዳንድ ጉዳዮች እዛ ማድረግ አልቻልንም። ከዛ ወደ ቦንጋ ወደ ከፋ ልናዞር ተገደድን። እንግዲህ በፕሮጀክቱ ወደ 4000 ገደማ መሆኑ አቅመ ደካሞችን የህግ ከለላ ለማግኘት ፈልገው አቅማቸው ማይችሉ ሰዎችን ለመደገፍ የነጻ አገልግሎት መስጠት ፈልገን ለዛም 2 ሴንተሮችን በማቋቋም 2 የህግ ባለሙያዎችን ቀጥረን በዛው ተቀምጠው ሰዎች በተለይ ማረሚያ ቤት ሆነው ኬዞቻቸውን የሚከታተሉ ሰዎች ውጭ ወጥቶ ጠበቆቻቸውን ለማናገር መቸገር ብቻ አይደለም የገንዘብ አቅም የሌላቸውን ሰዎች ለመደገፍ በማለም የተቀረጸ ፕሮጀክት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የፍትህ ቢሮ ኃላፊ አቶ እሸቱ ወደታ እንዳሉት ይሄኛው ፕሮጀክት ሰብአዊ መብት ላይ አተኩሮ በመስራቱ ልዩ ያደርገዋል ብለዋል። ሲቪል ማህበረሰብ ድርጅት የኢትዮጵያ መንግስት በራሱ አለምቶ በራሱ በጀት ሰርቶ መድረስ ያልቻላቸውን የልማት ክፍተቶችን በመሙላት ላይ ከፍተኛ አስተዋጽኦ ሲያበረክት እንደ ሀገርም ቆይቷል። እንደ ክልላችንም ሰፊ ስራዎችን በዚህ መልኩ ሲሰራ ቆይቷል። ጥሩ ውጤትም ተገኝቷል። በጣምም አጋዥ ናቸው። ከመንግስት ያልተናነሰ ብዙ ዜጎቻችን ችግር ሲፈታ ቆይቷል እና እነዛ ሁሉም ቢሆን ሲፈቱ የቆዩት ምንድነው የልማት ችግሮችን። ይሄን ድርጅት ልዩ የሚያደርገው ነገር ቢኖር ምንድነው የሰው መብት ጋር ሰብአዊ መብት ጋር ያለው ነገር ከየትኛውም ነገር የሚበልጠው ሰብአዊ መብት ነው።
ሰው ነው የሚበልጠው። በዚህ ዓለም ላይ ሁሉም ነገር ቢደረግ ሁሉም ነገር ቢሰራ ለሰው ልጅ ምቾት ነው። ስለዚህ ለሰው ልጅ ምቾት ለሰው ልጅ ሰብአዊ መብት መከበር ለመስራት የመጣው ድርጅት ከሌላው ለየት ያለ ድርጅት። አቅመ ደካማ የህብረተሰብ ክፍሎችን ለመደገፍ የሁሉም አካላት ርብርብ ያስፈልጋል ያሉት ደግሞ በኢትዮጵያ ሰብአዊ መብቶች ህብረት የኦፕሬሽንና የፋይናንስ ምክትል ኃላፊ የሆኑት አቶ ሰይድ አህመድ ናቸው። አራቱ ደግሞ የፍትህ ተቋማት የፖሊስ ማረሚያ ቤት፣ ፍትህ ቢሮ በዚህ መልኩ ተቀናጅተንና ተሰናስለን እንዴት መስራት አለብን። ማህበረሰቦቻችን አቅም የሌላቸው ነገር ግን አቅም ባላቸው ወይንም ዕውቀት ባላቸው እየተጎዱ እየተጨቆኑ ያሉበት ሁኔታ ነው። ስለዚህ የዚህ አይነቱን የሌጋል ኤድ ስራ ስንሰራ እንደ ሀገር የመጀመሪያችን ነው በሳውዝ ዌስት ኢትዮጵያ። ስለዚህ ይሄ ከጫፍ እንዲደርስ የናንተ ትብብርና ድጋፍ ያስፈልገናል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የፋይናንስ ቢሮ ምክትል ኃላፊና የሲቪክ ማህበራት አስተባባሪ አቶ ሚሊዮን አለሙ ስለ ፕሮጀክቱ አብራርተዋል። የአሁኑ አግሪመንት ግን ለአንድ ዓመት የሚቆይ ነው። ቦንጋ ከተማ አስተዳደር ላይ ነው የሚሰራው። ወደ 9 ሚሊዮን ብር ገደማ ነው የጀመሩት። እንደ ፋይናንስ እኛ እንግዲህ አዋጃችን ላይ አለ። አዋጅ 2015 የወጣው ላይ የትኛውን ፕሮጀክት ሲመጣ 80-20 እንዲጠብቅ ነው የምናደርገው። እንደ ፋይናንስ ተቋም 80%ን ለታለመለት ዓላማ ፕሮጀክቱ ላይ ይውላል፣ 20ውን ደግሞ ለአስተዳደራዊ ወጪ ይጠቀማሉ የሚል ነው። ይህ ፕሮጀክትን እንድንቀበል የሚያስገድዱ ነው። አንደኛው 17% ነው የአድሚን ኮስቱ፣ 83ቱ ጠቅላላ ለስራውና ለተግባሩ የሚውል ነው ማለት ነው። እነኚህ ተግባራት ምንድናቸው ስንል ቅድም ተገልጿል። የወንጀል ፍትህን ተደራሽ ከማድረግ ጋር ተያይዞ ቦንጋ ከተማ ላይ የሚሰሩ የነፃ ሰርቪሶች አሉ። ይሄ ሰርቪስ ላይ ከመመጣቱ በፊት ግን በጥናት የሚታገዙና ወንጀልን ከመቀነስ ጋር ተያይዘው የሚሰሩ ስራዎችን በተመሳሳይ የሚሰሯቸው ሁኔታዎች አሉ። እነኚህን የአንድ ዓመት ፕሮጀክት እንደመሆኑ መጠን በራሳችን ፎሎ አፕ ነው ፎሎ የምናደርገው። ዘለግ ያለ ታይም የሚወስድ ቢሆን ኖሮ ሚድ ተርም ኢቫሉዌሽን መሰል ነገሮች ይኖራል። አሁን ግን ሚድ ተርም ሳይሆን የዴይ ቱ ዴይ ፎሎ አፕ በፍትህ ቤተሰቦችና ፋይናንስ ቤተሰቦች ተዋረዱን ጠብቆ የሚደረግ መሆኑን እየገለጽኩ በዚህ ፕሮጀክት እንግዲህ ከማህበረሰብ አንጻር ቀጥታ ተጠቃሚ ይሆናሉ ተብሎ የሚጠበቁት 4707 የማህበረሰብ ክፍሎች የድሃ ሴቶችና ተጋላጭ የሆኑ ማህበረሰቦችን ሰርቭ እንደሚያደርጉ ነው ፕሮጀክት ላይ ተስማማ ነው። ከዛ ውጭ ግን በተዘዋዋሪ የተለያዩ አውታሮችን በመጠቀም ሬዲዮና መሰል ነገርን ተጠቅሞ ከ200,000 በላይ ማህበረሰብ በዚህ ጉዳይ ላይ ተጠቃሚ ይሆናል ማለት ነው። ግንዛቤ ከማስጨበጥ አንስቶ ለቀጣይ ፕሮጀክቶች መነሻ ሰነድ ለሸልፍ ሊያገለግሉ የሚችሉ ስራዎችን ሰርተው ይወጣሉ ተብሎና የሚታሰበው የሳውዝ ዌስት መንግስታዊ ያልሆነ በጎ አድራጎት ድርጅት ዳይሬክተር አቶ አሸናፊ ወልደ ሚካኤል ለፕሮጀክቱ መሳካት ሁሉም ባለድርሻ አካላት የበኩላቸውን ይወጡ ዘንድ አሳስበዋል። ሎቢዎችን፣ ህጎች እንዲቀየሩ አድቮኬት ስራዎችን የሚሰራ ይሆናል። ያም ሆኖ ግን ዋናው የፕሮጀክቱ ባለቤት መንግስትና ባለድርሻ አካላት ናቸው። በዚህም ሁኔታ ፍትህ ቢሮ ዋናውን ድርሻ ወስዳል። ፍትህ ቢሮ እንግዲህ በተዋረድ ዞን ላይ ባለው ወረዳ ላይ ባለው መዋቅር መሰረት ድጋፎችን ያደርጋል። ኬዞችም ሲኖሩ ወደኛ የሚያመጣበት ሁኔታ ነው ያለው ማለት ነው። እንግዲህ ለዚህ ፕሮጀክት ማስፈጸሚያ የተያዘው ወደ 9 ሚሊዮን ገደማ ብር የሚሆን ነው። ሁሉም ባለድርሻ አካላት ሰፖርት እንደሚያደርጉን ጥረት ምንድነው ተስፋ አለኝ። የካፌቾ ዘመን መለወጫ ባህል የሆነው የማሽቃሮ እሴቶችን ለትውልድ የማሸጋገሩ ስራ በትኩረት መሰራት እንዳለበት የጨታ ወረዳ አስተዳደር አሳሰበ። የዘንድሮን ማሽቃሮ በደማቅ ሁኔታ ለማክበር ዝግጅት የተደረገ መሆኑን የወረዳው ዋና አስተዳዳሪ አስታውቋል። የሀብታሙ ወልደስላሴን ዝርዝር ዘገባ ሩፋኤል ሀብታሙ ያቀርበዋል። ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ማሽቃሪ ባህሩ የህዝብ ባህል በመሆኑ በህዝብ ድጋፍ የሚከበር ስለሆነ ባህሉን ሊያንጸባርቅ የሚችሉ ተግባራትን ማከናወን አለብን ብለዋል። የባህሉ ዋና ዓላማ ከትውፊታዊ ክብረ ባህልነቱ ባሻገር ማሽቃሪ ባህሩ በዩኔስኮ በማይዳሰሱ ቅርሶች ዝርዝር ውስጥ በማስመዝገብ አካባቢውን የቱሪስት መዳረሻ ለማድረግ ያለመ ነው ሲሉ ተናግረዋል። ህዝቡ ባህሉ የኔ ነው የሚለውን ሀሳብ እንዲይዝ በሁሉም ማህበራዊ መሰረት መወያየት ያስፈልጋል ያሉት አቶ ሰለሞን የወረዳው ማህበረሰብ መደገፍ የጋራና የማንነት ባህል የሆነውን
በአንድነት ማክበር አለበት ሲሉ በአጽንኦት ተናግረዋል። አቶ ዘማች ቡሾ የ2018 ዓ.ም የካፍቾ ዘመን መለወጫ በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራ እየተሰራ እንደሆነም አሳውቀዋል። አሽካሪ ባሮ የህዝብ በመሆኑ በህዝብ ድጋፍ የሚከበር በዓል ስለሆነ ባህሉን ሊያንጸባርቅ የሚችሉ ትውፊቶችን ተግባራት በማድረግ እንደሚከበር ገልጸዋል። በአደባባይ የሚከበሩ በዓላት በፌስቲቫልና በካርኒቫል ደምቆና ሸብርቆ እንዲታዩ የባህል ቡድኖች ድርሻቸው የጎላ ነው ያሉት የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ዘማች ቡሾ ለዚህም የባህል ሙዚቃ ቡድኖችን ማጠናከር አስፈላጊ ነው ብለዋል። በስተመጨረሻም ጠንካራ ተቋማዊ አደረጃጀት ያለው ፓርቲ ለመገንባት የባለድርሻ አካላት ሚና የጎላ መሆኑ ተገለጸ። የከፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት የ2017 ክንውንና የ2018 እቅድ ዙሪያ ውይይት አካሂዷል። ታጅቶ ከበረ ያዘጋጀውን ቤተልሔም ምሩ ታቀርቧለች። መድረኩን በንግግር የከፈቱት የዞኑ ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ሰብሳቢ አቶ አስራት ኃይሌ እንደተናገሩት ተቋማዊ አደረጃጀቶችን በማጠናከር የፓርቲውን ተግባር ለማሳለጥ ባሳለፍነው 2017 ዓ.ም የተለያዩ ተግባራቶች መከናወናቸውን ተናግረዋል። ያነጋገርናቸው የኮሚሽን ጽሕፈት ቤቱ ኃላፊ አቶ ተመስገን ወልደ ጊዮርጊስና ምክትል ሰብሳቢ ወይዘሮ አሚና ሀሰን ባሳለፍነው 2017 ዓ.ም በኮሚሽኑ በርካታ ተግባራቶች መከናወናቸውን ተናግረዋል። ያለፈውን ዓመት አፈጻጸም ስንመለከት ተቋማችን የተሰጠው ተልዕኮ አለ። በተልዕኮ ውስጥ ሆኖ ተቋሙን በአንድ በኩል በማደራጀት በማጠናከር፣ በሌላ መልክ ደግሞ የፓርቲን ተግባር በቅርበት በመከታተል በማገዝ በመቆጣጠር የራሱን ኃላፊነት ሲወጣ ቆይቷል። በዚህም ቀላል የማይባሉ ውጤቶችን አይተናል። ዋናው የኮሚሽኑ ዓላማ የራሱን ተቋም በተገቢው እያደራጀ እያጠናከረ ጎን ለጎን የፓርቲን ስራ ማጠናከር፣ በፓርቲ ተግባር ውስጥ የራሱን እሴት መጨመር፣ የፓርቲ ተግባር የተሻለ ደረጃ ላይ እንዲደርስ የራሱን ሚና መጫወት ነው የተሰጠው ተልዕኮ። እነዚህን ነገሮች ከሞላ ጎደል ሲያሳካ እስከ ዛሬ ደርሷል። መልካም። ያው በ2017 ኢንስፔክሽንና ስነ ምግባር በርካታ የሆኑ ተግባራትን ሲያከናውን ያሳልፍ ነው። ከነዚህ ተግባራት መካከል አንደኛ ያው የፓርቲያችን ሁለተኛ ዙር ጉባኤን መሰረት ባደረገ ስልጠና በአብዛኛው ማለት በ17ቱም መዋቅር ወርዷል እስከ ብልጽግና ህብረት ድረስ ማለት ነው። የዚህ ኢንስፔክሽንና ስነ ምግባር ብልጽግና ህብረት ድረስ ያው ብልጽግና ህብረቶችን ስናደራጅ ያው ብልጽግና ህብረትን ተከትሎ ነው የሚሄደው። ታች ስወርድ ያው የቤተሰብ አደረጃጀት የለም። ከዚህ ድረስ አብዛኛው ሰው አዲሱን አደረጃጀት በመያዝ ስያሜውንም በደንብ አድርጎ በመረዳት ይህንን ከማስረዳት አንጻር የተሻሉ ስራዎች ተሰርተዋል ብዬ ነው የማስበው። በፓርቲው የተሰጠውን ተልዕኮ ከመፈጸም አንጻር በ2017 የታዩ ጠንካራ ጎኖችን ለማስቀጠልም ሆነ ደካማ ጎኖችን ለ2018 የእቅድ አካል አድርገው ከመተግበር አንጻር እንደሚሰራም ተናግረዋል። የተሰጠውን ተልዕኮ በአግባቡ ማከናወን፣ መፈጸም፣ ለፓርቲ የሚጠቅሙ ነገሮችን ማድረግ ማከናወን ይጠበቅበታል ማለት ነው። እነዚህን ነገሮች ሲያከናውን እንደቆየ ሁሉ አሁንም በቀጣይ አጠናክሮ የሚቀጥለው ይሆናል። ይህን መነሻ አድርገን ምን ጉዳዮች ላይ የተሻለ ነገር ፈጽመናል፣ የትኞቹ ጋር ደግሞ ጉድለት ታይቶብናል፣ ይሄ በተወያይቶ የሚቀጥለው ዓመት ላይ ጉድለቶች በማይደገሙበት መንገድ የራሱን ስምምነት የሚያደርግበት ለራሱ ቃል የሚገባበት ጉድለቶችን በቀጣይ አርሞ የተሻለ የኮሚሽን አፈጻጸም ኖሮ የፓርቲውን ጥንካሬ ከፍ ሊያደርግ ከፓርቲው እድገት ጋር አብሮ ሊያድግ የሚችል የራሱን ተቋማዊ ጥንካሬ የሚያሳይበት ዓመት ይሆናል ተብሎ ይጠበቃል። አብዛኛው የብልጽግና ፓርቲ የአባላት መዋጮ አሰባሰብ አካባቢ በርካታ የሆኑ ጋፖች ነበሩ። እነዚህን ጋፖች ሸፍኖ ከመሄድ ፈትሾ ከማረም አንጻር የኢንስፔክሽንና ስነ ምግባር ኮሚሽን እጅግ በርካታ ስራዎችን ሰርቷል ብዬ ነው የሚገምተው። ከዚህ አንጻር ቀጣይ እነዚህ ጉዳዮችን ይዞ በአብዛኛውን ጊዜ ያው የተረጋጋ ፖለቲካን ለማጽናትም ሆነ ተክሎ ለመሄድ ትልቅ ተግባር ወይም ትልቅ ሚና ስላለው እነዚህን ተግባራት አስቀጥለን ለአባላት ስልጠና በተንጠባጠቡ አካባቢዎች አጠናክረን ሰጥተን የአባላትን አቅም ገንብተን እንሄዳለን የሚል ሀሳብ ነው ያለኝ።
ክቡራትና ክቡራን ተመልካቾቻችን ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አደረኩ። ቀሪ የክፋ ቴሌቪዥን ፕሮግራሞች ይቀጥላሉ። ሰላም።